የክርስቶስ ደም የአዲስ ኪዳን መሰረት ነው። ኢየሱስ ወደ መስቀል ከመሄዱ በፊት በነበረው ምሽት የወይን ጽዋውን ለደቀ መዛሙርቱ አቀረበና ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን የአዲስ ኪዳን ነው አላቸው። በጽዋው ውስጥ የወይን መፍሰስ የክርስቶስ ደም የሚያመለክት ሲሆን ይህ በእርሱ ለሚያምኑ ሁሉ የሚፈስ ነው። ደሙ በመስቀል ላይ ባፈሰሰ ጊዜ ለዘለቄታዊ ለእንስሳት መስዋዕት የብሉይ ኪዳን መስፈርት አሻረ። በቅዱስና ወሰን በሌለው አምላክ ላይ ኃጢአት የተቀደሰ እና የማያልቅ መስዋዕት ስለሚያስፈልገው ደማቸው ለጊዜው ካልሆነ በስተቀር የሰዎችን ኃጢአት ለመሸፈን በቂ አልነበረም። ነገር ግን የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና እነዚህ መስዋዕቶች የዓመት የኃጢአት መታሰቢያ ናቸው። ዕብራውያን 10:3 ላይ እንደሚናገረው የኮርማዎችና የፍየሎች ደም የኃጢአት ማሳሰቢያ ሆኖ ሳለ የክርስቶስ ክቡር ደም ነውርና እንከን የሌለበት በግ ለእግዚአብሔር ያለብን የኃጢአት ዕዳ ሙሉ በሙሉ የተከፈለው ነውና ለኃጢአት ሌላ መስዋዕት አያስፈልገን። ኢየሱስ እየሞተ እያለ ተፈጸመ አለ። እናም እንዲህ ማለቱ ነበረ፣ የቤዛው ሥራ ሁሉ ለዘላለም ተፈጽሟል። የዘላለምን ቤዛነት አግኝተዋል። የክርስቶስ ደም አማኞች ከኃጢአትና ከዘላለማዊ ቅጣት የሚቤዠው ብቻ ሳይሆን ደሙ ሕያው እግዚአብሔርን እናገለግል ዘንድ ከከንቱ ሥራ ሕሊናችን ያነጻል። ይህ ማለት አሁን መዳን ለማግኘት ከማይጠቅም መስዋዕት ከማቅረብ ነፃ መሆናችን ብቻ ሳይሆን እግዚአብሔር ደስ ለማሰኘት ከንቱና ፍሬያማ በሆነ የሥጋ ሥራ ከመታመን ነፃ ወጥተናል ማለት ነው። የክርስቶስ ደም ዋይቶናል። አሁን በክርስቶስ አዲስ ፍጥረቶች ነን። በደሙ ከኃጢአት ነፃ ወጥተናል። ሕያው እግዚአብሔር ለማገልገል እሱ ለማክበርና ለዘላለም ደስ ይበለን። ሃሌሉያ! የኢየሱስ ደም ዋይቶናል። ክብር ለኢየሱስ ይሁን።